አሽከርካሪውን ሁሉ ጥፋተኛ ነህ ብቻ ማለት ሳይሆን ቴንክ ዩ ብለን የሆነች ነገር ሰርቲፊኬት እንኳን መስጠት እኮ ቀላል ነገር አይደለም። ሞር ኃላፊነቱ ማጋ ነው ተጠንቅቆ ማሽከርከር አሽከርካሪው ላይ ነው። እንዴ አንተና እኔ ዛሬ እኮ በታክሲ ብንሄድ ቀስ ብዬ ባሽከረክር ግማሹ እኔ ቸኩያለሁ ንዳም ይላል ውስጥ። ምን ማለት ነው ይሄ? አንተ ሙት እኔ ከኢንሹራንስ ካምፓኒ ቆጥሬ ይረከባለሁ ያንተ ህይወት አይ ዶንት ኬር እያለው ነው ያለው ማለት ነው። በርካታ አደጋዎች የሚከሰቱት ከፍጥነት ወሰን በላይ ማሽከርከር ነው። ከፈለክ ጭነህ ሂድ፣ ካልፈለክ መንጃ ፈቃዱን አስቀምጠህ ሂድ እኮ ነው የሚለው። ድልቅ ያለ ሰርግ አስፋልት ተዘግቶ ማንም ሲቀጣ የታጠቀ ግን ከምንም በላይ ደግሞ መኖር ይቀድማል። ኖ ማለት መቻል አለበት መኖር ስለሚቀድም። የ40 ሚሊዮን ብር መኪና እየገዛ እሱም መንጃ ፈቃድ በፎርጅን ሊገዛ ይሞክራል። በተለይ ከተሽከርካሪ ጋር ሲኖቴዲም ስለቆየ አንሳለን። አሁን ሀገራችን ላይ የሚገኙ ተሽከርካሪዎች አብዛኞቹ እድሜ ጠገብ ናቸው። በሆነ በተቀመጠ የፍጥነት ወሰን እየሄዱ ነው ተሽከርካሪዎቹ እና አንድ ነገር ቢገባባቸው ለመቆም የሚወስድባቸው ነገሮች አሉ። የተወሰነ በልና ሳሚም እስቲ ያክልበት። ያው እንኳን ሳሚን ልጠይቀው ነው የነበረው። ወደ እኔ ጥያቄውን ካመጣው እንግዲህ ያው የምንኖርባት ሀገር አለች፣ አፍሪካ ውስጥ ካለች በጣም በተሽከርካሪ ቁጥር ትንሽ ከሚባሉ ትንሽ ነው የምናስገባው። በአደጋ ደግሞ የመጀመሪያዎች ሰዎች ነን። መኪኖቻችንም ብዙ ነገሮቻችን ከድህነት ጋር ያያይዙታል ተመልሰው ማለት ነው። እኔ ወደዚህኛው ከመሄዴ በፊት ግን አብረን የምትመልስልኝ ፈልገው አሽከርካሪዎቻችን ላይ አደጋ የደረሰበት ሰው ደረሰ፣ ሞተ ወይም የሆነ ነገር ደረሰ፣ አሽከርካሪዎቻችን ማረሚያ ቤት ነው የሚገቡት። እኔ በእውነት አጋጣሚ ነው ማረሚያ ቤት ሰው ልጠይቁ ሄዳችሁ ከሆነ ቼክ አድርገ ከሆነ በጣም የከተማ ልጆች እስረኞች ይኖራሉ። እዛው ሰባ በጥናት ባላጠናው የሆነም ፐርሰንቱ ከፍ የሚለው አሽከርካሪዎቻችን ምንድን ነው ኬዙ? እንዳልኩ በየትኛው መንገድ አንተ ዘለም ገባ ዘለም ወደቅ ምናምን ወደቅ። ለምሳሌ አንተ ባላየው ተጭኖ ተንጠልጥሎ የሆነ ሰው ከኋላ እኮ በየትኛው ሚንስ ለሚደርስ የትራፊክ አደጋ አሽከርካሪዎቻችን 100% ተጠያቂ ናቸው። የእኛ ወደዛ ያመዝናል። በዛ ምክንያት እኛ አንድ ፕሮግራም ጀምረናል ከአደጋው በስተጀርባ የሚልና አሽከርካሪዎቻችን አደጋ የደረሰበት ሰውዬ ሆስፒታል ነው፣ አደጋ የደረሰው ልጅት ነው። አብዛኞቹ ኢንተርቪው ያደረግናቸው ውስጥ ጥሎ ማለፍ ከገጨ በኋላ የሚሄዷሉ የሚጠፉ። ያ ሰውዬ እኮ ፈርስት በሕክምና ከትልቅ ከ6 ወር 1 ዓመት የሚፈጅ የሕክምና ትሪትመንት ይልቅ የተወሰነ ደቂቃ ፈርስት የመጀመሪያ እርዳታ የሰውየውን ህይወት የመቆየት ተሎ የማገገም ዱንያ ከፍ ያደርጋል። አሽከርካሪዎቻችን ግን ደግሞ ይጠፋል በተወሰኑ አሽከርካሪዎቻችን። ስለዚህ ህጉ ያው በየአጋጣሚ ትሬኒንግ ስለምትሰጥ ማለት ነው ህጉ አሽከርካሪዎቻችን ላይ እየተተገበረ ያለው ህግ ፍትሐዊ ነው ብለህ ታምናለህ ወይ? ምክንያቱም ቅድም ባልኩ ነው ሰክሮ ገብቶም ገጭታ አንተ ነው የምትገባው። አንተ ጋር ግብግብ ገጥሞ መኪናውንም አንተ ነው የምትገባው። አንዳንድ ጊዜ መኪና ውስጥ ቦክስ ሳይታችሁ ታውቃላችሁ። ሾፌሩን የሚያንቅ በሳምንት በአንድ ሚዲያ ላይ ሳይ ነበር። እዛ ውስጥ ነው አልነቀው ሲያንቀው መቼም መንዳት እግር ይፈልጋል፣ ማየት ይፈልጋል። አይንሽ መኪና ወዶ ተጋጭ። መኪና ወዶ አደጋ ነው ያደረሰው። የተጋጨው ሰውዬ የተጋጠመው የያዘው ሰውዬ የሚጠየቅ በምንድን ነው? በኖርማል ጠበኛ ነው በህግ የሚጠየቅ። አሽከርካሪው ግን የሚጠየቀው በዛ በአደጋ ባደረሰበት ነው። ቅድም እንዳልኩ ብዙዎቹ እንግዲህ ሰምታችሁ ከሆነ የእግረኛ መንገድ ማለት እግረኛ የሚሄድበት ነው። አብዛኛው ሰው ስልክ ደውሎ ቤት እየመጣ ነው በመኪናው መንገድ አድርጌ እየመጣሁ ነው የሚል ሰው ማህበረሰብ ባለበት ላይ ገብቶ ተገጭቶ አሽከርካሪዎቻችን ላይ ማህበራዊ ቀውስ ያመጣል። ሰውየው ማረሚያ ቤት ነው ያለው። ልጅ እዛ ቁጭ ብላ ነው ያለችው። የአሽከርካሪ ህይወት ደግሞ ከእጅ ወዳፍ ነው። ስለዚህ ከህጉ ላይስ እንደ ባለሙያ ከገጠመ ትሬኒንግስ እንደው ሪፎርም አያስፈልገውም ብለህ ታስባለህ ወይ? ያው ቴዲ እንዳነሳኸው ሞር የህግ አካላት ቢመልሱት ይሄ ሞር የተሻለ ነው። ነገር ግን አብዛኛው ጊዜ አሽከርካሪዎች በትሬኒንግ ላይ የሚጠይቁት ጥያቄ ቢኖር ይሄ ነው። ለምንድን ነው ዘሎ ገባብህም ተንጠልጥሎ ገባብህም ተጠያቂ የሚደረገው አሽከርካሪው ነው። ነገር ግን ባለኝ መረጃ ሞር ኃላፊነቱን መውሰድ ያለበት ማ ተብሎ ነው የሚታሰበው በህግ አሽከርካሪው ነው። ነገር ግን ቅጣቱ ሲወሰን ያለበት ሲቹዌሽን ይወሰናል።
ለምሳሌ እግረኛው ገብቶበት ነው የገጨው ወይስ በአላግባብ ከተወሰነ ፍጥነት ወሰን በላይ ሊሆን ይችላል፣ አላግባብ በመታጠፍ ሊሆን ይችላል አሽከርካሪው የገጨው የሚለው ነገር ኬዙ ይታያል ባለኝ መረጃ ማለት ነው። ከዛ በኋላ ነው እንጂ ውሳኔ የሚሰጠው ገጭተሃልና ግባ ተብሎ እንትን የሚባልበት ነገር የለም። ፍርድ ላይ ምን ይደረጋል ባለኝ መረጃ አሁንም ነው ምልህ ያለው ሲቹዌሽን ይወሰናል። በምን አይነት አግባብ ነው? በግልጽ በሆነ ህግን በመተላለፍ ነው ወይስ ሌላው አካል እንዲገጭ በማድረጉ ነው የሚል አለ። እንትን ላይ 557 ላይ አለ አይታችሁት ከሆነ ግልጽ በሆነ ህግን በመተላለፍ የገጭ አሽከርካሪ እስከ 1 ዓመት ከ6 ወር እንደሚታገድ ያስቀምጣል። ያ ማለት ምን ማለት ነው? ምናልባት የፍጥነት ወሰን ተቀምጦለት ከፍጥነት ወሰን በላይ ሆኖ ካሽከረከረ ወይ ደግሞ ምልክት የእግረኛ መንገድ ባለበት ቦታ ላይ ለእግረኛ ቅድሚያ ሳይሰጥ እንትን ካለ የሚል አለ። ስለዚህ መሰረት የሚያደርገው የአደጋውን ሁኔታ ይወስነዋል ማለት ነው። ሌላው በሊ ያነሳው ከፍጥነት ጋር ያነሳው ጉዳይ ነበር። ያው መረጃዎች እንደሚያመለክቱትም አሁን የፌዴራል ፖሊስ መረጃም እንደሚያመለክተው በርካታ አደጋዎች የሚከሰቱት ከፍጥነት ወሰን በላይ ማሽከርከር ነው። ፍጥነት በራሱ አደጋ እንትን ላይል ይችላል። ነገር ግን ዋናው ምንድነው? ከፍጥነት ወሰን በላይ ማሽከርከር። መንገዶች ደግሞ ፍጥነት የሚፈቅድ መንገድ አለ፣ ፍጥነት የማይፈቅድ መንገድ አለ። ምክንያቱም አሁን ሃይዌይ ሲሰራ ምንን ፈቅዱ ነው? ፍጥነትን ፈቅዱ ነው። ግን ምን አለው? ወሰን አለው፣ ገደብ አለው። በዛው መጠን ደግሞ ፍጥነትን የሚከለክሉ መንገዶች አሉ። ለምሳሌ ትምህርት ቤት ጋር 30 ኪሎ ሜትር ፐር ሃወር ሂድ ብለው 50 ቢሄድ ችግሩ ያለው ዋጋ ነው። ኦር ገበያ አካባቢ ኦር ሆስፒታል አካባቢ ከተቀመጠው በላይ ቢሄድ ምንድነው ችግሩ የሚያመጣው? ያ የሚያመጣው ኮንሲኩዌንስ መሰረት ተደርጎ ነው ያ የፍጥነት ወሰን የሚቀመጠው። የመንገዱን ሁኔታ ያያል፣ የአካባቢውን ሁኔታ ያያል ማለት ነው። ብዙ ጊዜም እንደምታዩት መረጃዎች እንደሚያመለክቱት በዜና ላይ አደጋዎች ሲከሰቱ ብዙ ጊዜ እንደ ምክንያት የሚጠቀሱት ምንድናቸው? ከፍጥነት ወሰን በላይ ማሽከርከር ነው የሚለው፣ ኦር ከልክ ያለፈ ጭነት ነው የሚለው። እንግዲህ ያስቡት፣ አንድ አሽከርካሪ 30 ኪሎ ሜትር ፐር ሃወር ማሽከርከር እያለበት 50 ቢያሽከረክር ተሽከርካሪውን ለማቆም ምን ይፈልጋል ነው? ሳይንሱ አንድ የሚያስቀምጠው ነገር አለ። ስቶፒንግ ዲስታንስ ይለዋል። ስቶፒንግ ዲስታንስ ብሎ ሲያስቀምጠው ምንድነው? አንድ አሽከርካሪ አንድን ተሽከርካሪ ለማቆም 4 ስቴፖችን ያልፋል ብሎ ያስቀምጣል እያሽከረከረ እያለ። የመጀመሪያው ፐርሰፕሽን ታይም የሚባለው ነው። እያሽከረከረ እያለ ከፊት ካለው ተሽከርካሪ ጋር ያለውን ርቀት ፐርሲቭ የሚያደርግበት፣ ወደ ውስጡ የሚያመጣበት፣ ርቀት አለኝ ብዙ ወይስ እንዴት ነው ብሎ ወደ ውስጡ የሚያመጣበት፣ አናላይዝ የሚያደርግበት ፐርሰፕሽን ታይም ነው። ሁለተኛው ደግሞ ሪአክሽን ታይም የሚባለው ነው። ወደ ተግባር ሊገባ እንትን የሚልበት ማለት ነው። ወደ ተግባር ሊገባ ፍሬን ሊይዝ ወይም ደግሞ ማርሽ ሊነቃዳነስ ሲል ምን የምትባል ታይም አለች? ላግ ታይም የምትባላለች። የሚያመነታባት ጊዜ ፍሬን ፍሪ ሲሆን እያለ ወይ ነዳጅ እየቀናነሰ የሚሄድባት ያቺ ላግ ታይም ትባላለች። የመጨረሻው አራተኛው ስቴፕ የሚያልፈው ደግሞ ብሬኪንግ ታይም ይባላል። ብሬኪንግ ታይሙ ደግሞ ምንድነው? ተሽከርካሪውን ፍሬን ስለያዘ ብቻ ወዲያው ሲጢጥ ብሎ አይቆምም። ምን አለ? እንሽርት አለ። በዛ እንሽርት ውስጥ ፍጥነቱ ከፍተኛ ከሆነ የመንሸራተት አቅሙ ምን ይሆናል? ከፍተኛ ይሆናል ማለት ነው። ፍጥነቱ ደግሞ አነስተኛ ከሆነ ደግሞ እንደዛው እንሽርቱ አነስተኛ ይሆናል። ስለዚህ ምንጊዜም ቢሆን አሽከርካሪዎች ሲያሽከረክሩ እንትን ማለት ማስተዋል ያለባቸው በአንድ ጊዜ ተሽከርካሪው ፍሬኑ ሴኮ ስለሆነ ወዲያው አቆመዋል የሚል ነገር አይደለም። ፐርሰፕሽን እንዳለ፣ ሪአክሽን እንዳለ፣ ላክ ታይም የሚባል እንዳለ፣ ከዛ ብሬኪንግ ታይሙ ኖሮ ይሄ እንሽርቱ እንዳለ ማየት ያስፈልጋል። ብዙ ጊዜም ከዚህ ችግር ይመስለኛል በፍጥነት ምክንያት አደጋዎች የሚከሰቱት። እቆጣጠረዋለሁ፣ ይይዘዋለሁ ተሽከርካሪውን ብሎ ኦቨር ኮንፊደንስ ላይ መድረስ። ኮንፊደንስ በራሱ ጥሩ ነገር ነው፣ እኔ አበረታታለሁ ኮንፊደንስን። ኦቨር ኮንፊደንስ ሲሆን ደግሞ ዋጋ ያስከፍላል፣ ለአደጋ ያጋልጣል። ስለዚህ ምንጊዜም ፍጥነት ለአደጋ ያለው አስተዋጽኦ በጣም ከፍተኛ ነው። ምናልባት በአሮጌና በአዲስ በአሁን ዘመናዊ ባሉት መኪናዎች ጋር ስንመጣ ምናልባት ልዩነት ሊኖረው ይችላል። አሁን እኮ እኛ ሀገር ምናልባት ባለኝ መረጃ ያው አዳዲስ መኪኖች ሴንሰር እኮ ያላቸው አሉ። ከፍጥነት ወሰን በላይ ሲሆን እኮ ሎክ የሚያደርግበታል፣ እንዳያሽከረክር ኢንጂኑን አጥፍቶ እንትን የሚልበት አለ። ወይ ደግሞ ሴንስ የሚያደርጋል፣ አደጋ እንዳለ ስክሪኑ ላይ ውስጥ ያለው ተሽከርካሪ ላይ ኢንዲኬት የሚያደርገው አለ። የኛ ተሽከርካሪዎች ደግሞ ስናያቸው አብዛኞቹ እድሜ ጠገቦች ናቸው። የተሽከርካሪዎቹ ቴክኒካዊ ችግር አለ።
ያ ቴክኒካዊ ችግር በራሱ እያስታመምን ነው የምናሽከረክረው፣ እያስታመምን ነው የምንጠቀመው ካለን ኢኮኖሚ አንጻር ማለት ነው። ስለዚህ ከዛ አንጻር ምን ማድረግ አለብን? ይሄንን ኮንሲደር ማድረግ አለብን። የተሽከርካሪዎቻችንን ሁኔታ፣ የመንገዱን ሁኔታ፣ የጫነውን የጭነት ልክ በራሱ ከፍጥነት ጋር ሲደመር ያለው ለአደጋ ያለው አስተዋጽኦ በጣም ከፍተኛ ነው። ምክንያቱም ፍጥነቱ በጨመረ ቁጥር ክብደቱም እንደዛው ጨምሮ ከጫነ የመገልበጥ አቅሙ በጣም ከፍተኛ ነው። ፍሬን እንኳን ቢዝ ጭነቱ በራሱ ይገለብጠዋል። ስለዚህ ፍጥነት ላይ ተገቢውን ጥንቃቄ ማድረግ አለብን ብዬ አስባለሁ። ማንም የሚቆጣጠሩ ከመጫን አቅም በላይ ጭነው በጣም ሲቸገሩና ለአደጋ ሲጋለጡ እናያለን። ይህንን የሚቆጣጠሩ አካል አለ ግን? አሁን እንደዚህ ነው ልልህ አልችልም። ነገር ግን ከማስተውላቸው ነገሮች ነው የምነግርህ። ባለቤት በራሱ ትርፍ ጭነት ተጭኖ ተጨማሪ ገቢ ማግኘት ይፈልጋል። የተቀመጠ ሜትር ኪዩብ ሊኖር ይችላል፣ አሸዋ የሚጭን ተሽከርካሪ ሊሆን ይችላል። ከዛ ትንሽ ከፍ አድርጎ ከጫነ ኢንካም የሚያገኝ ሊሆን ይችላል። ያንን መሰረት አድርጎ ደግሞ አሽከርካሪው ያው ታዛዥ ስለሆነ ለባለቤት ጭኖ ይሄዳል። አሽከርካሪ እኮ አንዳንድ ጊዜ እኮ መንግስት ተቋም ላይ ያለ አሽከርካሪ ሞር ከግለሰቦች እኮ እንትን አለው ፍሪደም አለው ብዬ አስባለሁ። ኖ ማለት ይችላል፣ አደጋውም ይቀንሳል። ኖ ማለት ይችላል። የህዝብ ትራንስፖርት ወር እኮ የደረቅ ጭነት በግለሰብ ደረጃ እኮ ባለቤቱ ከፈለክ ጭነ ሂድ፣ ካልፈለክ መንጃ ፈቃዱን አስቀምጠ ሂድ እኮ ነው የሚለው። የስራ ዋስትና እንኳን ለማግኘት በጣም አሽከርካሪዎቻችን ይቸገራሉ። ወደፊት መታሰብ አለበት ብዬ ከማስበው ጉዳዮች መካከል እንደውም ይሄንን ነው። የስራ ዋስትና ሊኖረው ይገባል አሽከርካሪው። ተነስቶ ማባረር የለበት የሚለው ምክንያቱም ለአደጋ ራሱን አጋልጦ ቤተሰቡን መመገብ ስላለበት ብቻ እኮ የሚወጣ አሽከርካሪ እኮ አለ። መፍረድ አችልም በሱ። እንዴት ይፈረድበታል? ቤተሰቡን መመገብ ስላለበት። ግን ከምንም በላይ ደግሞ መኖር ይቀድማል። ኖ ማለት መቻል አለበት፣ መኖር ስለሚቀድም። ዛሬ ኖ ብሎ ያንን ጭኖ ከመሄድ ቢቀር ምናልባት ህይወቱን ይታደጋል። አይ ብሎ ደግሞ ለቤተሰቤ ብሎ ቢሄድ አደጋ ደርሶበት ቤተሰቡ እስከ ዘላለም ሊያጣው ይችላል ያን ሰው። እዚህ ጋር እውነታውን እናወርድ ብንል የምትኖረው ስትበላ ነው። የምትኖረው ካልበላው ሰራይ ማድረግ ካልቻልኩ መኖር ትርጉም የለውም። ይሄ እውነት ነው። ስለዚህ በአሽከርካሪዎቻችን ብዙ ጥናቶች የሚያሳዩት ከመንግስት ተሽከርካሪ ይልቅ የግለሰብ ተሽከርካሪዎች ላይ ነው አደጋ የሚደርስ። አንተ እንዳልከው በቃ ይቅርብኝ ብዬ በወርድ ባለንብረት ይደዋወላል። እሱ ልጅ እንዳትቀጥረው ህግ ያከብራል። እሱ እንደውም ወግ አጥባቂ ነው። ስለዚህ ሙያዬ ማሽከርከር ነው። ስለዚህ ይሄን አልሰራም፣ ትርፍ አልጭንም፣ ቀስዬን የምመጣ ምናምን ያስወርደኛል። ወርጅ ምንድን ነው የምሰራው? ኑሮዬ ምንድን ነው? ባልኖር ይሻለኛል ነው። ስለዚህ እንደተባለው የተሻለ አማራጭ የተሻለ ኦፕሽን ለማምረጥ መቼም ህይወትህን ማንም ሰው አይፈቅድም፣ ግን ለመኖር ትሰራለህ። እዚህ ላይ አንድ ነገር ልጨምርልህ። በተለይ በቀደም አንድ ስልጠና ላይ ገብቻ አይቼ ነበረ። አንድ ምሳሌ ያቀረቡት እውነተኛ ታሪክ ላይ ነው። አሽከርካሪ ይፈልጋል ድርጅቱ፣ ቀጠረ። ጅቡቲ ነው የሚሄደው ተሽከርካሪው። ሞጆ ላይ ሲደርስ ተገለበጠ። ለደላላው ደውሎ ምንድን ነው ያለው? አስመርጦታል። መጀመሪያ ደላላው ነው የ12,000 የ10,000 እና የ8,000 አለ ብሎት ማለት ነው ሹፌር። የ8,000 ነው የወሰደው ዝቅተኛውን ባለሀብቱ። ከዛ ሞጆ ላይ ሲገለበጥ ባለሀብቱ ደወለ ለደላላው። ምን አይነት ሹፌር ነው የላከብኝ? ሞጆ ላይ እኮ ገለበጠው መኪና። እስከ ሞጆም ከደረሰ ጥሩ ነው፣ በ8,000 ብር ከዛ በላይ እንዴት ትፈልጋለህ ወይ? ፈን ለማድረግ ያህል ድሮ ነው አሉ እና የሆነ መምህር እያስተማረ ነው ጉድ እያለ ተማሪዎችን ያስተምራል። እና ሱፐርቫይዘር የሚባል ይገባል ክላስ ውስጥ እና ጉድ የሚለውን ጎድ እያለ ያነባል መምህሩ። በጣም ሱፐርቫይዘሩ ግራ ተጋባ። ጉድ ነው የሚለው ቃሉ ግን ጎድ ነው የሚለው። ለካ ሱፐርቫይዘሩ ጋር ጠበኛ ነው እና ያቋርጥና ና ይለዋል። ውስጥ ወጮና ጉድ የሚለውን ጽፎ አንብብ ሲለው ጉድ ይላል። ቅድም ምን እያልክ ነበር ስታስተምር ነበር አለው። ጎድ ለምንድን ነው ሲልና በ180 ብር ደሞዝ ጉድ እያላስተምርልህ ነው። ስለዚህ የመኖር እንትን ነው። ከዚህ ጋር ግን በል እንዲህ አንድ ጥያቄ ልጠይቀው ፈለግኩና አንዳንድ ጊዜ ወቅት የሚያመጣቸው ነገሮች አሉ። ለምሳሌ ቅድም ያነሳው ከድሮ መኪኖች ይልቅ አዲሶቹን አደጋ ደረስ እያለ የሚል አንድ ቲም አለ። ከድሮ እኔ ለምሳሌ ቢዋይዲ ተሽከርካሪ
አይደለም አደጋ ሊደርስ ይቅርና ሶሊድ ላይ ነው ድፍን መስመር ስትስት ነው ብሎ መሪውን ያዞርብሃል። እና ከነባሮቹ መኪና ይልቅ ለኢትዮጵያ ፈተና የሆኑት አዳዲስ መኪኖች ናቸው። እነዚህን አዳዲስ መኪኖች አሽከርካሪዎቻችን በቆየ ትምህርት ዝግጅት አንዳንድ ጊዜ ዘርፉ ስላለው አሁን በሀገራችን ውስጥ በጣም ገፍ የሆነ ተሽከርካሪዎች ይገባሉ። በተለይም ኤሌክትሪክ መኪኖች መንግስት በጣም ሰፖርት እያደረጋቸው እየገቡ ነው። የትምህርት ካሪኩለማችን ግን አልተቀየረም። እነዚህ መንጃ ፈቃድ የሚያስተምሩ አለ ተማሪዎች አሁንም በአውቶሞቲቭ በናፍጣ መኪና፣ ዲዝል፣ ጋዞሊን የሚያስተምሩ። ትራንስፖርት ቢሮ ደግሞ በሀገር ደረጃ ቴክኖሎጂን ከማስገባት አንግል ብዙ ሰፖርት እያደረገ በአት መኪኖች እየገቡ ነው። አንተና እኔ በምንነጋገርበት ሰዓት አውቶሞቲቭ የሚማሩ በሀገሪቱ ያሉ ኮሌጆች እያስተማሩ ያሉ ስለ ናፍጣ መኪና። እንግዲህ ምንድነው እንትን ወደዚህ የሚባለው እነዚህ መኪኖችን የጣፈንታቸው ላይ ይገርመኛል። በቀጣይ ፕሮግራም የምናወራበት ይሆናል። ግን እግረኛ ሙነ ስለምታስብ አንተና እኔ እንደሌላው ሰው አንጠቀም እግረኛ። እኔ በቅርብ የታዘብኩት አለኝ። ያንተ ምልከታ እንደሆነ አላውቅም። እንግዲህ ዘመኑ የሶሻል ሚዲያ ዘመን ስለሆነ ትመለከታላችሁ ብዬ አስባለሁ። ብዙ ቲክቶክ የሚሰሩ ቲክታክ ላይ ሲሰሩ የማያቸው ወጣቶች በተለይ ዘፈን ተከፍተው የሚዘፍኑ ወጣቶች እንደ ስቱዲዮ የሚጠቀሙ ምንድን ነው አይታችሁ ታውቃላችሁ? አስፓልት ላይ ነው የሚሰሩት። ቸክ ብታደርጉ በተለይ ይቅርታ እንጂ ከሴቶች ላይ ቁጥሩ ይበዛል ብዬ አስባለሁ። ዘፈነው የሚዘፈኑ አስፓልት ላይ ድልድይ ላይ ከማሉ አስፓልት ላይ ነው። እንግዲህ ያችን ልጅ ወይም ያ ልጅ ቲክታክ ሲሰራ ትኩረቱ የት ላይ ነው? ካሜራው ላይ ነው። ካሜራማኑ ትኩረቱ ምን ላይ ነው? የአስፓልት የተሰራ ግን ተሽከርካሪ። ይህን የህግ ተቆጣጣሪዎች ወደ ዘውኑ ሲሉ አይታይም፣ ተቀጣ ሲባልም ሰምታ አታይም። በቅርብ የተለያየ እንስሳም ይዞ ሄዶ ሲቀጣ ታያለህ። አንድ ተቅታቅ መሀል ላይ ቁጭ መሀል አስፓልት ላይ መሀሉ ድልድይ ላይ ዛሬ አንተ ገብተህ ማየት ትችላለህ። መሀል አስፓልት ላይ መኪና ተገደፈ። ነገራችን ላይ ክሊፑ ላይ ብቻም ሳይሆን በተለያዩ ርዕሰ ጉዳዮች ፕሮግራም የሚሰሩ የሚዲያ ባለሙያዎች ራሱ ሴፍቲ መሰረት ያደረገ አይደለም አቋቋማቸው። ለተሽከርካሪ ጀርባ ይሰጣሉ ወይ ራሳቸው ለአደጋ ያጋልጣሉ። ጋዜጠኛው ከስብሰባ አዳራሽ ተሰብሳቢ ሲወጣ አስፓልት ላይ ነው ኢንተርቪው የሚያደርግ። በቅርቡ አስፓልት ተዘግቶ ድልቅ ያለ ሰርግ አስፓልት ተዘግቶ ማንም ሲቀጣ አይታወቅም። አህያ ነዳ ተብሎ 5 ሺህ ብር ሲቀጣ ታያለ። አያምሹር በዚህ ዓመት ውስጥ መንገድ ዘግቶ ሰርግ የደገሰ ብዙ ሰው ነው ያለው። ያ ቲም ሲቀጣ ወይም ጸጥታ ኃይል ሲከለክል አይታወቅም። መረጃም መስጠት አለብህ። እንዲህ ያለ እዚህ ጋር ተከታትለው ወቅቱን አሁን እነዚህ ቅድም ያልኩ ሶሻል ሚዲያው ያመጣቸው ነገሮች አሉ። ቅድም እንዳልኩ አብዛኛው ሰው ኤርፎን አድርጎ ነው የሚንቀሳቀሰው አስፓልት ዳር እየተንቀሳቀሰ ሰው ክላክስ እየተደረገለት አይሰማም። ይሄን እንደው እንደ ባለሙያ ምን ትታዘባለህ? በቃ በቅርብ ሶሻል ሚዲያ ላይ አህያ አስፓልት ዳር ነዳ ተብሎ 5 ሺህ ብር በጣም በሶሻል ሚዲያ ሲንቀሳቀስ ነበር። ትልቅ ሰርግ ዋናውና የሀገሪቱን ትልቅ አስፓልት ዘግተው እስክታ የሚወርዱ ሰዎች አሽከርካሪዎች ያን ያህል ሲጨናነቁ ምን ተደርገው ያውቃሉ? ነው ፍቱ ላይ መንገድ ደህንነት ላይ አሽከርካሪው ላይ ብቻ ነው ዱላው የሚጠነክር። ምን ትላለህ እንደ ባለሙያ? እንግዲህ ያው እንደ ባለሙያ ያው የሁላችንም ትዝብት ነው ብዬ ነው የማስበው። ይሄ ብቻ ሳይሆን ቀን በቀን ምናልባት ይሄንን ቪዲዮ የመስራቱን ምን ማለቱን በተወሰነች ጊዜ ላይ ልታየው ትችላለህ። ቀን በቀን እኮ ኢቭን የእግረኛ መንገድ ባለበት እኮ እግረኛ የማይጠቀም በርካታ ሰው ነው ያለው። ከተሽከርካሪ ጋር እየተጋፋ የሚሄድ በርካታ እግረኛ የለም እንዴ? አሁን መንገዶች ጥሩ እየሆኑ የመጡ ይመስለኛል። እግረኛውንና ተሽከርካሪውን እየለዩ የመጡበት ሁኔታ አለ። ኢቭን አሁን ድረስ እኮ የአመለካከት ይሁን የግንዛቤ ችግር ይሁን ያው ጥናት የሚጠይቅ ቢሆንም አሁንም እኮ የኛም ጓደኞቻችን ልንላቸው እንችላለን። አብረን እየሄድን እኮ ወደ ተሽከርካሪው መንገድ የሚገቡ በርካታ ሰዎች አሉ፣ እግረኛው መንገድ እያለ ማለት ነው። ስለዚህ አሁንም ቢሆን ምን ይሻል ማለት ነው? ትኩረት ይሻል ማለት ነው። ትኩረት የሚሻው ደግሞ አሁንም ምን የማምንበት ማስተማር። ሌሎች ያደጉ ሀገራትን በላቸው አፍሪካ ውስጥ ያሉ ሀገራት እኮ መንገዱ ለእግረኛ ከተባለ የእግረኛ መንገድን ተጠቅሞ መሄድ በርካታ ሰው ነው ያለው። አሽከርካሪ ካልተባለ የአሽከርካሪ መንገድ ላይ ተሽከርካሪ መሄድበት ነው ያለው። ስለዚህ አሁንም ምንድነው የሚያስፈልገው? ቅጣት
ሞር ያስተምራል ብዬ የተወሰነ አድቫንቴጅ አለው። ነገር ግን ሰዎችን አመለካከታቸውን በደንብ ይቀይራል ብዬ አላስብም። ማስተማር፣ አመለካከት እንዲቀየር ማድረግ፣ ከዛ በኋላ ደግሞ አለንጋዋን ማንሳት። መጀመሪያ ግን በምን ይፈልጋል? ማስተማር ይፈልጋል። ስለ መንገድ ደህንነት ማስተማር ያስፈልጋል። ለወደፊት የሚመጣው ትውልድ እንደውም ቆንጆ ይሆናል ብዬ አስባለሁ። የኔ ዊሽ ነው ይሄ። ለምንድን ነው? ያሉት ጅማሬዎች ጥሩ ስለሆኑ። ለምሳሌ ምናልባት ቴዲ መረጃው ይኑርህ አይኑርህ አላቅም፣ የመንገድ ደህንነት ትምህርት ከ1ኛ ክፍል እስከ 12ኛ ክፍል በካሪኩለም ውስጥ እንዲካተት ተደርጓል። በየሳብጀክቶቹም በየምዕራፍ ተቀምጦ ልጆች ከልጅነታቸው ጀምረው በመንገድ ትራፊክ ደህንነት ዙሪያ ግንዛቤ ኖሯቸው እንዲያድጉ እየተደረገ ነው ያለው። እስከ 8ኛ ክፍል እንደውም ባለፈው 18 ሰርተን ነበረ። መጽሐፉ ላይ ያለውን መምህራንም እያስተማሯቸው ነው ያሉት። ልጆች አሁን ቤት ውስጥ ኬጂ ላይ ያሉ ልጆች ምናምን እንትን በተላቸው እንደዚህ ይሄ መንገድ የእግረኛ ነው እንዲህ ጀርባህን አትስጥ እንዲህ ይላሉ። ያ ጥሩ ጅማሬ ነው። ለወደፊት ላለው ጥሩ ነገር ማድረግ እንችላለን። አሁን ባለው ኮንዲሽን ግን ምን ማድረግ ነው ያለብን? በተለያዩ መንገዶች እኛ አሁን ኃላፊነት አለበት ተብሎ የሚታሰበው መንገድ ደህንነትና መድን ፈንድ ኦር ትራንስፖርት ቢሮን ብቻ ነው፣ ኦር ትራፊክ ፖሊስ ነው። ሁሉም አካል ግንዛቤ መፍጠር መቻል አለበት። ቴዲ ለልጁ ስለ መንገድ ደህንነት ዛሬ የሆነ ነገር ቢያወራላት እሷ እኮ ሄዳ ትምህርት ቤት የሆነ ነገር ታወራለች። አንድ ሰው አዳንን ማለት ነው። ያው ቁጥሩን ትክክለኛ ባልሆንም በአገራችን ውስጥ ወደ 35 ወር 30 ሚሊዮን አካባቢ ተማሪዎች አሉ። እነዚህን ተማሪዎች በየቀኑ አንዳንድ ስለ መንገድ ደህንነት ትምህርት አንድ ሜሴጅ ብንነግራቸው ሄደው ለቤተሰቦቻቸው ቢነግሩ ምን ያህል ሰው መቀየር እንችላለን? ሲስተም ነው የሚፈልገው። ሁሉም ቦታ መንግስት አዌርነስ በመፍጠር ተደራሽ ሊሆን አይችልም። መንገድ ነው የሚያበጀው፣ መስመር ነው የሚያበጀው። ያንን ደግሞ የመቀበልና የማስተግበር የማን ነው? የኛ ኃላፊነት ነው። ከኛ ይጀምራል ማለት ነው። እኔ ስወጣ ከዚህ እንዴት ነው መንገድን የምጠቀመው? ከራሴ ይጀምራል። ሊቆጠቁጠኝ ይገባል። አይምሮዬ ውስጥ የሆነ ክሊክ የሚያደርግ ነገር ሊኖር ይገባል። ለራሴ ነው የሚል ነገር ማሰብ አለብን ብዬ ነው ማስበው። እኔ እንትን ከአንተ ጋር የምጋራው በአእምሮ መለወጥ በሁሉም በህይወቴ ውስጥ አይምሮ የተለወጠ አገር ሁሉም ነገር ለውጥ ታመጣለች የማስበው። በቅርብ ከአገር ሀገር እኛ ሪፈረንስ ምንወስድ ሌላ ሀገር ስለሆነ ነው እንጂ ኬንያ በመንገድ ደህንነት ላይ የሰራችው ስራ ቀላል አይደለም። በተለይ ቴክኖሎጂ ከማገዝ አንግል ይህንን ሲስተም እኔ በቴክኖሎጂ ማገዝ የተሻለ ነው ብዬ ስለማምን ትራፊኮቻችን የሚቀጡት ማኑዋል ነው። መንጃ ፈቃድ አሰጣጣችን ማኑዋል። ብዙ ነገሮቻችን አሁን ላይ እንዳልኩ እድለኛ ነው። እኔ ህግ የሚከበርበት ቦታ እኔ የሚመስለኝ እኔ ልጆቼን ጠዋት ትምህርት ቤት አደርሳለሁ። ሁሉ አሽከርካሪ እንደዚህ ቢሆን እላለሁ፣ እመኛለሁ። በቃ እንግዲህ ጠዋት ትምህርት ቤት አካባቢ ብታዩ አሽከርካሪዎች ያላቸው ትህትና፣ ለህፃናት ያላቸው ቫሊዩ። ህፃን ልጅ 5 ዓመቱ ነው። እኔ ምን እላለሁ ለልጆቼ ጋር አንዳንድ ፕሮግራሞች ስገኝ እንግዲህ ትምህርት ቤት አይተህ ከሆነ ብዙ አሽከርካሪዎቻችን በጣም ትኩረት የሚሰጠው ለህፃናት ነው። ህፃናት እንዲያልፉ እጃቸውን ወጥተው ሁሉ ያሳልፋሉ። ተረጋጉ ምናምን ይላል። ያ ልጅ 5 ዓመት ነው፣ ብዙ አልተለፋበትም። ለ40 ዓመት ሰው ነው መልፋት ያለብህ። የ40 ዓመት ልጅ ብዙ ተደክሞበታል። እና ህግ ትምህርት ቤቶች ላይ ጠዋት መግቢያ መውጫ ላይ በጣም ህግ ይከበራል ብዬ ከማምን ሰው ነኝ። አሽከርካሪዎቻችን በጣም ትዕግስት አላቸው ለልጆች ለህፃናት። ህፃን ልጅ ያሳስባል። እዛ ላይ የሚያሳዩትን ነገር ግን ትኩረት እኔ ለማን ትኩረት ይሰጥ? ቫሊዩ ሰው ነው ይላል። ነገር ግን የተደከመበት ደግሞ አለ። ብዙ ለሀገር ተስፋ የጣለበት ብዙ የተለፋበት ሰውን ሳታከብር ህፃናት ማክበር ብቻ ለውጥ አይመጣም። ስለዚህ ህግ የሚከበርባቸው እንደው ኔጌቲቭን ብቻ ስለምናነሳው ነው እንጂ በየከተማችን በሲቹዌሽን በተለያዩ አጋጣሚዎች ህግ የሚከበርባቸውም ቦታዎች በጣም አሉ። ይህን የምናመጣው ግን አስተሳሰብን በመቀየር ብቻ ነው። አስተሳሰብን ለመቀየር ደግሞ አሁን ላይ መንግስት በጣም ትኩረት ሰጥቶ እየሰራ ያለው ቴክኖሎጂ ነክ የማስተማሪያ ቁሳቁሱ ቴክኖሎጂ እንዳልከው ሶሻል ሚዲያ እኮ ስለ መንገድ ደህንነት ብዙ የሚያወራል። ልጆች ወጥተዋል። አሁን አንዳንድ ልጆች አሉ። የኔ ልጅም ገብቶ ማታ ያው ዘርፍ ላይ እንዳለው ስለሚያቀላቅም ስለ መንገድ ደር ምልክት ይጠይቀኛል። 4ኛ ክፍል ነው ይጠይቀኛል። ያ ማለት የሆነ መጽሐፉ ላይ ስለ ትራፊክ መብራት ምናምን ያወራኛል። እንደተባለው ከታች ካልሰራን እኔ ለመንገድ ደህንነት የተሰጠው ትኩረት በጣም አናሳ ነው። 1% አይሞላ። ተደራሽ ነው በጣም እንደሌላው ዘርፍ በአንድ በኩል የሚያርፍ ብቻ አይደለም። ማንኛውም የህብረተሰብ ክፍል ተደራሽ ስለሚያደርግ ሁሉም ሰው መንግስት ምንም ሊያደርግ አይችልም። እንደኛ ተቋም
ዘርፍ ላይ እንዳለን ሰዎች ሌላም የሚመለከተው አካል በጣም ትኩረት አድርጎ ቢሰራ ነገ በሚሊዮን ደረጃ እያቀድክ የ10 ዓመት እቅድ እያቀድክ መንገድ ላይ ግን አምራች ኃይልን ከተበላ መንገድ ላይ ይቀራል ብዬ ነው የማስበው። በተለይ እኔ ወደ አንድ ክልል ወጥቼ ያየሁት ነገር ነበር። ይሄ ካሪኩለም ላይ የገባው ነገር በጥሩ ሁኔታ የተሰራበት ነው። አንድ ትምህርት ቤት ሞዴል ነው ተብዬ ተነግሮኝ ሄድኩኝ። ከዛ ተማሪዎቹን ለመምራት ሳንነግር ለብቻ 2 ተማሪዎች ያወጣ። ከአንድ ተማሪ ግን ማንጠብቀው ነገር ነው የሰማነው። አንድ ተሽከርካሪ ቅድሚያ ሲሰጠን ማለፍ የለብንም፣ ቆመን ሌላ ተሽከርካሪ አለመሄዱን ደርቦ አለመምጣቱን ማየት አለብን። ይሄን ያለ ልጅ ግፋቢል 8 ዓመት ቢሆነው አጠብቅ። ስለዚህ ቴዲም እንዳለው ረጅም ልምድ ያላቸው ለሀገር የሚጠቅሙ ሰዎችንም እንዳናጣ እነሱ ላይም እንስራ። የግንዛቤ ስራው ልጆች ላይ ደግሞ ከ40 ዓመት ከ30 ዓመት በኋላ ውጤት ለማግኘት እንስራ። በተለይ አንዱ ምሳሌ ወደ ኳሱ እንምጣና ጀርመን በኳስ ውጤታማ መሆን ሲያቅታት ምንድን ያደረገችው? የ20 ዓመት የ30 ዓመት ፕሮጀክት ያዘች ታዳጊዎችን ይዛ እነዛ ልጆች ይዛ የአውሮፓና የዓለም ዋንጫ በላች። ስለዚህ ውጤቱ በሂደት የሚመጣ ነው። ክቡራን ተመልካቾቻችን ቲዮስ መልቲሚዲያን እየተከታተላችሁ ነው። ቲዮስ መልቲሚዲያን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ቆይታችን ይቀጥላል። አንድ ሀሳብ እናንሳ። በተለይ ዓለም አቀፍ መረጃዎችን እያየን ነበረ። በ2030 በመንገዶች ሳቢያ የሚደርስን ሞት በግማሽ እንቀንሳለን የሚል ነገር አይቻለውና በማደግ ላይ እንዳሉ ሀገሮች እንደ ሀገራችን ነባራዊ ሁኔታ ይሆናሉ የሚል ስጋት አለብኝ እኔ በኔ በኩል። ለምሳሌ እንደ አዲስ አበባ ጥሩ ነገር እየተሰራ ነው። በመንገድ ሳቢያ አደጋዎች እንዳይደርሱ ጥረት ይደረጋል። ነገር ግን መንገዶችን ስናሳምር ከተማ ላይ የምንጠቀሙ የፍጥነት ሁኔታ ግን ያንን እንዳናሳካ ያደርገናል። አንዱም ስጋት ነውና በማደግ ላይ ያሉ ሀገሮች ይህንን ያሳኩታል። እንግዲህ ያው ጊዜው ሲደርስ የሚወስን ነው የሚሆነው። አሁን ይሳካል አይሳካልም ብሎ ለመደምደም በጣም ከባድ ይመስለኛል። ዋናው ነገር ምንድን ነው? ኢፈርቱ ምንድን ነው? ከኛ የሚጠበቀው ኢፈርት ምንድን ነው? አሁን እንደ ዓለም ትተው ምናልባት ያደጉ ሀገራት ካላቸው ቴክኖሎጂም ካላቸው ካፒታልም አንጻር ነገሮችን በአጭር ጊዜ ውስጥ ከቴክኖሎጂ ጋር አገናኝተው አድቫንስ ወደሆነ ቴክኖሎጂ ተጉዘው የሆነ ነገር ማድረግ ይችላሉ ብለን ልናስብ እንችላለን። ነገር ግን ደግሞ ያው ወፍ እንደ ሀገሯ ነው እንደምኗ ትጮኻለች አይደል የሚባለው። እኛም እንዳለን ኢኮኖሚ እንዳለን የሰው ኃይል ትሬንድ የሆነ የሰው ኃይል እንዲሁም እንደ ማህበረሰቡ አጋዥነት እኚህን ነገሮች ለማሳካት የሆነ ኢፈርት ማስቀመጥ መቻል አለብን ብዬ አስባለሁ። ይሄን ለማድረግ ደግሞ ያው በሌም ታውቃለህ እንደ ዓለም አቀፍ ደረጃ የተቀመጡ 6 ዋና ዋና የመንገድ ደህንነትን ለማረጋገጥ የሚረዱ መንገዶች ወይም ደግሞ እንደ ፒላር የተቀመጡ አሉ። የመጀመሪያው ያው ሴፈር ማኔጅመንት ሲስተም የሚባል ነው። ሴፈር ማኔጅመንት ሲስተም ላይ ስቴክሆልደሮችን ከማስተባበር አንጻር በካፒታልና በቴክኖሎጂ ከመደገፍ አንጻር ነው። ይሄ ደግሞ የሚሆነው ምንድነው? ስቴክ ሆልደሮችን ስናስተባብር ሆሊስቲክ የሆነ አፕሮች ሁሉን ያማከለ። ምክንያቱም የመንገድ ደህንነት ጉዳይ ለአንድ ሰው ብቻ ወር ለአንድ ተቋም ብቻ የምሰጠው ስላልሆነ ሼርድ ሪስፖንሲቢሊቲ ነው፣ ኃላፊነትን መጋራት። ስለ መንገድ ደህንነት ጉዳይ ቴድሮስ ያገባዋል፣ እኔ ያገባኛል፣ በለጠ ያገባዋል፣ የማያገባው አካል የለም ማለት ነው። ምንም የትራንስፖርት ሴክተር ውስጥ ባትሰራ ሰንበዲ ሲወጣ ምን እንደሚሆን አይታወቅም። ራሱን መጠበቅ ካልቻለ ሌላውን መጠበቅ ካልቻለ ምንም ማምጣት ስለማይችል ማለት ነው። ስለዚህ ይሄንን ማድረግ የምንችል ከሆነ ማህበረሰባችንን የኔም ችግር ነው ብሎ እንዲወስድ ማድረግ ከቻለን እዛ ቦታ ላይ የማንደርስበት ምክንያት ምንም የለም። ሌላኛው ሴፈር ሮድ ዩዘር የሚባለው ነው። ደህንነቱ የተረጋገጠ ወይም ደግሞ ደህንነቱ የተጠበቀ የመንገድ ተጠቃሚ። የመንገድ ተጠቃሚ ስንል ደግሞ ማንን ይዛል? አሽከርካሪውን ይዛል፣ እግረኛውን ይዛል። አሽከርካሪውን ጥሩ የሆነ የመንገድ ተጠቃሚ ለማድረግ ማብቃት ያስፈልጋል፣ ማስተማር ያስፈልጋል። ከምን ይጀምራል ማለት ነው? ከማሰልጠኛ ተቋሞቻችን ምን አይነት አሽከርካሪ ነው የምናወጣው የሚለውን ነገር ወደ ውስጣችን ማምጣት አለብን ማለት ነው። መንገዱን የሚጠብቅ እግረኛን ለመፍጠር ከማ ይጀምራል? ከኛ ይጀምራል። እግረኛውን ማስተማር፣ የመንገድ ህግጋትን አክብሮ እንዲጓዝ ማድረግ ያስፈልጋል።
በሶስተኛ ላይ የሚቀመጠው ምንድነው? ሴፈር ቬሂክል የሚባለው ነው። ደህንነቱ የተረጋገጠ ተሽከርካሪ። ብዙ ጊዜ የተጠናው ጥናትም እኛ ጋር የሚያሳየው ምንድነው? ወደ 14% የሚጠጋው የአደጋ የሚደርሰው በተሽከርካሪዎች ቴክኒካዊ ችግር ነው። ስንቶቹ ተሽከርካሪዎች ቴክኒካዊ ብቃታቸው ተሟልቶ ነው ቦሎ የሚሰጣቸው? ስንቶቹ ተሽከርካሪዎች መንገድ ላይ የወጡት ሁሉ ሴፈር ሆነው ነው የሚወጡት የሚለው ጥያቄ ያነሳል። ስለዚህ እነዚህን የምናስተካክል ከሆነ በቴክኖሎጂ የምናስተሳስር ከሆነ በሌሎች እኮ ያው እነ ኬንያንም መውሰድ እንችላለን፣ እነ ስዊድንም መውሰድ እንችላለን፣ ደቡብ አፍሪካ መውሰድ እንችላለን። ከአንቲ ብሬኪንግ ሲስተም ጋር የተያዘ ከኤርባግ ጋር የተያዘ ከተሽከርካሪውን ሴፍ አሽከርካሪውንም ተሽከርካሪውን ሴፍ ከማድረግ አንጻር እነዚህ ሁሉ ቴክኖሎጂዎች ይተገበራሉ፣ ስፒድ ሊሚተርን ከመቅጠም አንጻር። ስለዚህ እዛች በ2030 ላይ እዛች ያለ መድረስ ሴፈር የሆነ ቬሂክል የሚለውን ነገር ተግባራዊ ማድረግ አለብን። ይሄንን ለማድረግ ደግሞ ማሰልጠኛ ተቋማት ከፍተኛ ድርሻ አላቸው፣ ቴክኒክ ምርመራ ተቋማት ከፍተኛ ድርሻ አላቸው፣ ትራንስፖርት ተቆጣጣሪዎችና ትራፊክ ፖሊሶች ከፍተኛ የሆነ ድርሻ አላቸው። ሌላኛው ምንድነው? ሴፈር ሮድ ነው። ሴፈር ሮድ የምንለው ደግሞ ደህንነቱ የተረጋገጠ መንገድ። ይሄ ማለት ምንድነው? ሰፓሬት ዋንስ ሰፓሬት ኦል ኢን ዋን ይባላል። ኦል ኢን ዋን ማለት ሁሉን ያማከለ መንገድ። በፊት ከሆነ ዓመታት በፊት ታስተውሉ ከሆነ መንገዶች ሲሰሩ አስፓልቱ ይሰራና የእግረኛ መንገድ የለውም አይደለ? ኦር አስፓልቱ ተሰርቶ ድሬኔጁ ሲጋ የተከፈተ ነው። ነገር ግን ሳይንሱ በራሱ ምንድነው የሚለው? ኦል ኢን ዋን ይላል። በአንድ መንገድ ላይ ሁሉን ያማከለ መሆን አለበት። መንገድ ለሁሉም ነው። ማን ነው ለተሽከርካሪ ብቻ መንገድን የሰጠው? እግረኛው መንገድ አይፈልግም ወይ? ሳይክሊስቱ መንገድ አይፈልግም ወይ? ኢቭን ሌሎች በዊልቸር የሚሄዱ ሰዎች ሊሆኑ ይችላሉ። እነሱ መንገድ አይፈልጉም ወይ? ሁሉን ያማከለ መሆን መቻል አለበት። ያንን የምናደርግ ከሆነ ቬሂክል የሚጓዝበት መንገድና እግረኛ የሚጓዝበት መንገድ ተለየ ማለት ነው። ይህ ማለት ደግሞ ለአደጋ መከሰት ከፍተኛ የሆነ ድርሻ መኖሩን ይቀንሳል ማለት ነው። ስለዚህ ወደፊት በዋናነት መሰራት ያለበት ጉዳይ ይሄ ነው። አሁንም እየተሰራ ያለው ይሄው የሚታየው ነገር ስለሆነ ማለት ነው። ሌላኛው ደግሞ ምንድነው? ፖስት ክራሽ ሪስፖንስ የሚባለው ነው። ድህረ አደጋ ድህረ ትራፊክ አደጋ ምላሽ ይባላል። ይሄ ምንድነው? ሰዎች አብዛኛው ጊዜ ከፍተኛ የሆነ ጉዳት የሚደርስባቸው አደጋ ከደረሰ በኋላ ደማቸው ፈሶ ነው። ቶሎ ምላሽ አለመስጠት። ይሄንን ስናይ ደግሞ ብዙ ጊዜ የሚስተዋለው ምንድነው? ስንቶቻችን ፈርስት ኤድ ትሬኒንግ ወስደናል? ስንቶቻችን ደም ማቆም እንችላለን? የሆነ አደጋ ቢከሰት ስንቶቻችን ደም አቆመን የጤና ባለሙያዎች እስከሚመጡ መጠበቅ እንችላለን? ምክንያቱም በሕክምና ካልተሳሳት የመጀመሪያው 1 ሰዓት ጎልደን ሃወር ትባላለች። በዛ ሰዓት ውስጥ መጥቶ ያንን ነገር ማድረግ ካልቻለ ሰውየው የመሞት ፕሮባቢሊቲው ከፍተኛ ነው። ኢቭን እኮ አደጋ እንኳን ደርሶብን እኮ ሰውየውን ለማንሳት እኮ ያነሳስ ሂደት የራሱ አለው አይደል? እንደዛ እንኳን አናደርግም። ሰውየውን እቅፍቅፍ አድርገን ወይ ላዳ ውስጥ እንከተውና ተሰባብሮ ነው የሚደርሰው ሆስፒታል ሲደርስ ማለት ነው። ያ ሰውዬ የአደጋው ጉዳት ሲቪሪቲው ምን ይሆናል ማለት ነው? እየጨመረ ይመጣል። ስለዚህ እዚህ ላይም የሚሰሩ ስራዎች አሁንም ቆንጆ ነገሮች እየተሰሩ ነው ያሉት። ይበልጥ ደግሞ ጥሩ ነገር ከቴክኖሎጂው ጋር ሲያያዝ ጥሩ ነገር ይኖራሉ ብዬ አስባለሁ። እዛ ላይም ለመድረስ አንዱ አስተዋጽኦ የሚያደርገው ይሄ ነው ብዬ ነው ማስበው። በመጨረሻ ደግሞ የተቀመጠው ምንድነው? ሴፈር ስፒድ፣ ደህንነቱ የተረጋገጠ ፍጥነት። አሁንም ፍጥነት ከፍጥነት ወሰን በላይ ማሽከርከር። ህግን የምናከብረው ህግ ስለሆነ ነው እንጂ ህግ አስከባሪውን ፈርተን መሆን መቻል የለበትም። በማንኛውም ጊዜ ይሆናል፣ አሽከርካሪም በለው ሌላም በለው። ግን ብዙዎቻችን ጋር ያለው ነገር ምንድነው? እውነት ህግ ነው የምንፈራው ወይስ ህግ አስከባሪውን ነው? መለየት መቻል አለብን። ምክንያቱም ለራሳችን ደህንነት ስለሆነ፣ ለራሳችን ህይወት መታደግ ስለሆነ ህግን እኔ ሳሽከረክር ህግን ማከበር ከሆነ ለራሴና ለቤተሰቤ ደህንነት ነው መጠብቀው ማለት ነው። ከቤቴ ስወጣ እኮ ጠዋት እኮ ማታ በሰላም እንድመለስ እኮ የሚናፍቁ ቤተሰቦች አሉ። ሁላችንም አለን እንደዚህ አይነት ቤተሰብ። ያለ ማድረግ ደግሞ መጀመሪያ ህግን አክብሬ እግረኛም ኮንኩኝ በእግረኛ መንገድ መጓዝ አለብኝ። አሽከርካሪም ኮንኩኝ ደግሞ እንደ አሽከርካሪ ህግን ጠብቄ መጓዝ መቻል አለብኝ። ይሄንን የማደርገው ግን ለማንም ብዬ ሳይሆን፣ ለአሽከርካሪው ብዬ ሳይሆን፣ ለትራፊክ ተቆጣጣሪ ኦር ትራፊክ ፖሊሱ ብዬ ሳይሆን ለራሴ ስል መሆን መቻል አለበት።
ራሴንም ሌሎችንም ቤተሰቤንም ለመታደግ መጥፎ ያልሆነ ትዝታን ውስጤ ላይ ማስቀመጥ ስለማልፈልግ ነው። ሌላውም ሁላችንም ማሰብ ያለብን ይሄ ነው ብዬ አስባለሁ። ሌላ ነገር እስቲ እንጨምር። በተለይ ጓንቲማላ አይተን ነበረ። በ2022 ከደረሱ የትራፊክ አደጋዎች ውስጥ ከ2000 በላይ በደረሱ አደጋዎች ግማሽ ያሉ በሞተር ነው የደረሰው። ወደ ሀገራችን ስናመጣው ደግሞ የሞተር አደጋ በተወሰኑ ክልሎች ከፍተኛ ነው። ግፋቢል አንድ ሞተር በአማካይ 6 ሰው እየተጫነበት ነው። እንዴት ነው የምንተርፈው? ይሄም ጥያቄ ውስጥ የሚገባ ነው እና ከሀገራችንም አንጻር ምን መደረግ አለበት ከሞተር ጋር በተገናኘ? ኦኬ ያው የጓቲማላን ብቻ ሳይሆን እንደ ዓለምም ማለት ነው። እንደ ዓለም ብዙ ጊዜ ያው መሰረት የምናደርገው የዓለም ጤና ድርጅት ያወጣቸውን መረጃዎች ነው የምናየው። ብዙ ጊዜ ከ50% በላይ የሚሆኑ በትራፊክ አደጋ ቪክቲም የሚሆኑት ወይም ደግሞ ተጎጂ የሚሆኑት አካላት ሞተር ሳይክሊስት አሽከርካሪዎች፣ እግረኞች፣ ፔዴስትሪያን የምንላቸው ሳይክሊስቶች ናቸው። አብዛኛው ጊዜ ከ50% በላይ ያሉት ማለት ነው። እንደ ሀገራችን ነባራዊ ሁኔታ ደግሞ ስንመጣ ቅድም የጠቀስካቸው አሉ። ለምሳሌ በአንድ ሞተር ላይ 6 ሰው 7 ሰው የሚጫንበት ሁኔታ ሁላችንም ለጥናትም ብሄርንበት አይተናል። ኮመን ትራንስፖርቴሽን ሲስተምም እንደሆነ ለማየት ተችሏል። ይሄ ያው የሚመለከተው አካል ስላለ በጥናቱ መሰረት ወይ ደግሞ እነሱ በሚያጠኑት ጥናት መሰረት የሚያስቀምጡት ነገር ይኖራል ብዬ አስባለሁ። ነገር ግን እንደ ግለሰብ ማሰበው ነገር አለ። ምንድነው እነዛ ሰዎች መጀመሪያ ማሰብ ያለብን ካውዙ ምንድነው? መጀመሪያ እንደዛ ሊጭኑ ያስገደዳቸው ምክንያት ምንድነው? አንዳንድ ጊዜ እኮ ምን ይሆናል የኑሯቸው መሰረትም እኮ ነው አይደል? ያንን ተሽከርካሪ ህገወጥ በሆነ መንገድ ማስገብተውት የሆነ ህጋዊ በሆነ መንገድ አስገብተውት ኑሯቸውን ይገፉበታል። ስለዚህ 6 ሰው አትጫን ከማለታችን በፊት መጀመሪያ ማድረግ ለአደጋ ያለው አስተዋጽኦ በጣም ከፍተኛ ነው። ነገር ግን ምን ማድረግ አለብን? መጀመሪያ ትራንስፖርት አክሰሱን ማመቻቸት መቻል አለብን። ከዛ ውስጥ ውጣ እንዳትለው አይወጣም። ያ ሰው እዛ ጋር ያለው አካል በምን ይሄድ ይላል፣ ጥያቄ ያነሳብሃል ማለት ነው። ስለዚህ ይሄን ለማድረግ ለዛ ማመቻቸት ያለብን ነገር ለምሳሌ ሞተር ከሚሆን እኮ ተደራጅታችሁ ሚኒባስ ብታረጉት የሚል ሐሳብ ቢነሳ የአደጋው 6 ሰው መጫኑ ለአደጋው ያለው አስተዋጽኦ ከፍተኛ ነው፣ እንዲህ ብታረግ መትረፍ አችልም ብለን አዌርነስ መፍጠር ብንችል፣ ሰላማዊ በሆነ መንገድ ማምጣት ቢቻል ምን እያስቀመጥንለት ማለት ነው? ኦፕሽን እያስቀመጥንለት ይሄንን ብታጣ ይሄ ይኖርሃል ብለን ማለት መቻል አለብን እንጂ ዳይሬክትሊ ኖ ይቁም ማለት አትችልም። ምክንያቱም ማህበረሰቡም የሚጠቀምበት አንድ የትራንስፖርት አክሰስ ያ ስለሆነ ማለት ነው። ስለዚህ እንደግል ማስበው እኔ ምንድነው መጀመሪያ ኦፕሽኖችን ማመቻቸት፣ በጥናት ዲቴል የሆነ ጥናት ተጠንቶ ኦፕሽኖችን ማመቻቸት፣ ማስተማር፣ ከዛ በራሳቸው ፍቃድ እንዲመጡ ማድረግ። ያ ማለት ግን እስከዛ ድረስ ሰው ይሙት ማለት ደግሞ አይደለም። ህጋዊ የሆነ እርምጃ መውሰድ ካለብህ ህጋዊ የሆነ እርምጃ መወሰድ መቻል አለበት ማለት ነው። ግን ምን መሆን አለበት? ሁሉን ነገር ያገናዘበ 50-50 የሆነ ስራዎች መሰራት አለባቸው ብዬ አስባለሁ እንጂ በተለይ በሞተር አደጋ የሚደርሰው አደጋ ከፍተኛ ነው። ስለዚህ ይሄ ጅምር ሁኔታዎች እንዳሉ አውቃለሁ። በቀጣይም ጥሩ ነገሮች እንደሚኖሩ ተስፋ አደርጋለሁ። በተለይ ቴዲ አንተም ልታነሳ እንፈልገው ደቡብ አፍሪካ ከዓለም ጤና ድርጅት ጋር በመሆን ታዋቂ ሰዎችን በመጠቀም የግንዛቤ ስራ መስራት አለብን ብለው ተነስተዋል፣ እየሰሩም ነው። አገራችን ደግሞ የሆነ ሰዓት ላይ የንቅናቄ መድረኮች ይመጣሉ፣ እልም ብለው ይጠፋሉ። የኪነ ጥበብ ባለሙያውንም በበጀት ደግፎ ከማንቀሳቀስ አንጻር ውስንነት ይታያልና በአንድ በኩል የምናስተውሳቸው ነገሮች አሉ። ኪነ ጥበብን ተጠቅመን አባይ ግድብ ሲገደብ በዜማው በትወናው HIV ለመቀነስ ሰዎችን ለማስተማር የሄድንበት ርቀት፣ ኮሮና ሲመጣ በአንድ ዜማ ሀገር ማስተማር የተቻለበት ሁኔታ ያለና በዚህ ዘርፍ ላይ ታዋቂ ሰዎችን ተጠቅሞ መልእክት እንዲተላለፉ ከማድረግ አንፃር ውስንነት አለና ይህንን ሳላስተዋል ኮማንተስ ሳሚ የተወሰነ ትለናል። የሁል ጊዜ ጥያቄ ነው። እኔ
ለዛ ነው መንገድ ደህንነትን ማኔጅ ማድረግ ያቃተን። ይሄ ሁላ የምታወራው ምክንያቱ የኬዙን አስቸጋሪነት ካለመረዳት ነው። ኮቪድ መጦብህ ነው። አንተን አንድ ሰው የሁለት ሰው ነው የሚያጠቀው። ይሄ ሙያ ግን አንድ ሰው አይደለም የሚያጠቃ፣ ከአንድ መኪና ላይ ያለን ሰው ነው የሚያጠቃው። እንደሱ ብቻ አይደለም። አንዳንድ በጣም ታዋቂ ሰዎች በተለያየ ምክንያት ህይወታቸውን ሲያጡ ምን ያህል ኢሹ እንደሚሆን መረዳት ትችላላችሁ። ምን ያህል ኢሹ በማህበራዊ ሚዲያው የሚመለከታቸውም አካላት ኢሹ ያደረጉታል። አንድ ባስ በ70 ምናምን ሰዎች ተገልብጦ የኔ ያህል ሰው ሞተ፣ 40 ሰው ከባድ ጉዳት የሚባለው ሆስፒታሉን ያጨናንቀዋል። እንደ ሌላ በሽታ አይደለም። የትራፊክ አደጋ ከአጥንት ጋር የተያያዘ ነው። የአጥንት ደግሞ እንደ ትሪት አድርገህ የምታስወጣው አይደለም። እና ትኩረት በጣም ያነሰው ዘርፍ ላይ ይሄ ትራፊክ አለ መንገድ ደህንነት። አሁን እንደውም የተወሰኑ የመንገድ ደህንነት በራሱ ከተዋቀረ በኋላ ነው እንግዲህ በየሚዲያውም በየዜናው መምጣት የጀመረ መንገድ ደህንነት የሚል ራሱን የተዋቀረ ኃይል ስለመጣ ነው የተወሰነ። እሱም ቢሆን እኔ የብዙ ጊዜ ኢሹዬ ነው። በሬን ከሰረቀ ሰው ጋር ብትፈልገው አታገኘውም ነው። አሁንም እውን መንገድ ደህንነት ለዚህ ችግር ሰዎች ጋር እየሰራ ነው ወይ በተለይ ጥያቄ አለብኝ። ቢኮዝ እኔ መንገድ ደህንነት ከተዋቀረ የማሰልጠኛ ተቋማት ሰብስቦ ሲያወራ ይችላል። እንግዲህ ቅድም ስታነሳቸው ነበር የመንገድ የምርመራ ተቋማትን፣ ተሽከርካሪ ባለ ንብረቶችን ምንጩ እዚህ አካባቢ ነው ያለው። ከተቆጣጣሪው የምትሄደው መጨረሻ ላይ ነው። ምንጩ ላይ ማድረግ መቻል አለብህ እና ትኩረት እየተሰጠው አይደለም። የማንም ቤት ያለ አንኳኳ የለም። አንተ ቢርቅ የሆነ ዘመድ በመንገድ ደህንነት አደጋ ተጎድቶ አንተና እኔ ከዚህ ስቱዲዮ ከወጣን ቤታችን ለመድረስ ዋስትና የለን። ይህን ኢሹ ትልልቅ ሀገራት ቅድም እቅዳቸውን ባልተጠበቀ ሁኔታ አቺቭ ያደርጓሉ። እኛ ማችም ማናደርግበት ምክንያት የለን ከመንገድ ደህንነት ለመቆጣጠር። ምክንያቱም የሁሉም አንዳንድ ችግሮች እኮ እናውቀዋለን። ስለምንገፋፋው ነው እንጂ እኔ ወደ አንዱ ገፋለሁ፣ እሱ ወደ እኔ ይገፋል። ስለምንገፋው ነው። ችግሩ እኮ ይታወቃል። ቅድም ሲነሳ የነበረው አሽከርካሪው ከላይ እንላለን። ችግሩን እናውቀዋለን። ችግሩን ግን በንቅናቄ ይፈታል። ከእኛ ጋር የሚሆነው በአመት አንድ ጊዜ መንገድ ደህንነት ልትቆጣጠራቸው፣ በአመት አንድ ጊዜ በሚደረግ ንቅናቄ መንገድ ደህንነት ተከታታይነትም ሊኖረው ይገባል። ቁጥር እንግዲህ ቅድም ብለሃል። ኮቪድ በተነሳ ማን አልተናገረም? የጤና ሚኒስትሯን እኮ በቀን ስንት ሰው ተያዘ የሚለውን ዜና ለመስማት የነበረን ጉጉት ታውቀዋል። እያንዳንዳችን በኢትዮጵያ ዛሬ ምን ያህል የትራፊክ አደጋ ደረሰ የሚለውን ሪፖርት እኮ ፍራስትሬት እያደረገ ነው ተብሎ ያስቆመ ኃይል አውቃለሁ። በየቀኑ በየከተማው እዚህ አካባቢ አደጋ ደረሰ የኔ ያህል ሰው ተጎዳ የሚል አንድ ሰሞን ነበር። የቆመበት ምክንያት አንድ ግለሰብ ከሰው ላይ ቴንሽን እየሰደዳችሁ ስለሆነ አቆማለሁ። ስለዚህ በሀገር ደረጃ ምን ያህል የትራፊክ አደጋ እየደረሰ እንኳን አናውቅም። ስንት ሰው ተጎዳ አናውቅም። አልፎ የምንሰማው 20 ሰው ከተጎዳ ትልቅ አደጋ ከደረሰ ነው። ስለዚህ ትኩረት ያስፈልገዋል። ይሁን በተለይም እንደተባለው ወደ መንግስት ስለምናስቀምጠው ነው እንጂ በመንገድ ደህንነት ደረጃ የተዘፈኑ ዘፈኖች እኮ 5 ያልፉ በጣም በሚገርም ሁኔታ ለአንድ ግለሰብ ግን ሙቅና አልሰጠንም። አታውቃቸውም ሰዎቹን የምታውቃቸው የተወሰኑ እናንተ ስለምትቀርቧቸው የምታውቋቸው። ህብረተሰቡ ሙዚቃውን ያዳምጣል። አንድ ዘፈን የሆነ ሌላ ዘፈን የዘፈነ ሰውዬ የሚዲያው ታየዋል። እነዛ ሰዎች ግን ትኩረት እናሰጥም። ትልልቅ የአምራች ካምፓኒዎች፣ ባለሀብቶች ስፖንሰር የሚሆኑት ሙዚቃ እኮ ለሌላ ሙዚቃ ነው። ለመንገድ ደህንነት ሜቲንግ ሙዚቃ ስፖንሰር ትሆናል። አንድ እንደዚህ አይነት ሚዲያ እኮ የመንገድ ደህንነት ስፖንሰር ብትጠይቅ እኮ አድካሚ ነው። ለዛ ነው ሚዲያዎች ታይተው የሚጠፉት። ስለዚህ ትልቁ መድኃኒትም በሰው እኔ እንደገባኝ አንተ እንደገባ ሌላው ሰው የሚገባው በሚዲያ መጫጫው አለበት ብዬ የማምን ልጅ ነኝ። በተለይ እነዚህ ፐብሊክ ፊገር የሆኑ አርቲስቶቻችን፣ ታዋቂ ግለሰቦች፣ ፖለቲከኞቻችን የመንገድ ደህንነት ላይ ትኩረት ከሰጡ እኔ አንዳንድ ጊዜ ዘርፉ ላይ ስላለው ጠዋት የኔ እናት ስትወጣ እኮ በምን መኪና እንደምትወጣ ታውቃለች። በማን መኪና ነው የምትሄደው? ለእኔ እናት የተሰራ አስፋልት የለም። 100 ጊዜ መልቲ ሚሊዮነር ብትሆን እንግዲህ በዓለም ያለ መልቲ ሚሊዮነር የራሱ አስፋልት፣ የራሱ ትልቅ ሆቴል ይኖረዋል፣ የራሱ ትልቅ መኖሪያ ቤት ይኖረዋል፣ የራሱ የግል አስፋልት አለ። እጅግ ዘመናዊም ውድ መኪና ብትገዛ የግል አስፋልት ሊኖር አይችልም። መቼ በእኛ ሀገር ላይ ብላ በዓለም አልተከሰተም። ስለዚህ
መንገድ ደህንነት የምትሄድበት አስፓልት ደህንነቱ መጠበቅ አለበት። ያን ውድ መኪና እንደ ልብ መንዳት አለብህ። ያን ለመንዳት ደግሞ የአንተ ድርሻ አለብህ። የ40 ሚሊዮን ብር መኪና እየገዛ እሱም መንጃ ፈቃድ በፎርጅን ሊገዛ ይሞክራል። ቦሎን ብር ስላለው ደውሎ አምጡልኝ ይላል። አይቻልም እንደዛ። አንተ ብትነዳም ያ ፊት ለፊት የሚመጣ አሮጌ መኪና አለ። አንተ ለአንተ ብቻ አልተሰራም። ስለዚህ መንገድ ደህንነት ለመቆጣጠር ሁሉም ባለድርሻ አካል የማያቋርጥ ጮት ድምፅ ብናሰማ መቆጣጠር ይቻላል። ለዚህም ደግሞ እኔ በዚሁ አጋጣሚ አርቲስቶቻችን፣ ታዋቂ ግለሰቦች ለዚህ ነገር ትኩረት ሰጠው እንዳንድ ወንድሞቻችን ደም ሊነካ የሚችል ስሜትን ሊጎዳ የሚችል መዝሙር ስሜት ሊነካ የሚችል ሙዚቃ እሱም አንዱ የለውጡ አንዳንድ ትልልቅ ሀገሮች በዚህ ነው የተቆጣጠሩት የሚዲያ ካምፔን በማድረግ ነውና መንገድ ደህንነትም እሱ ትልቅ አንዳንድ ሰውነታችሁ ከሆነ የትራፊክ አደጋ ደረሰ ሲባል የሆነ ነገር ይረግባል፣ ሁሉ ሰው ይደነግጣል። እዛ ትረሳዋል። አሽከርካሪውም በየሚዲያው ለምሳሌ መንገድ ስለ ትራፊክ አደጋ ስትሰማ አነዳድህና ሌላ ሙዚቃ እየሰማ አነዳድ ይለያል ስሜቱ ማለት ነው። ስለዚህ ትኩረት ብንሰጠው ደህንነቱ መቆጣጠር እንችላለን። በሰላም ወጠን በሰላም እንገባለን። ከዛ ውጭ ዓላማችን ነው በዚህ ነው የሚያባዛው የሚል እምነት ነው። የተወሰነ በለን በተለይ ከአሽከርካሪ ማሰልጠኛ ጋር ከምርመራ ተቋም ጋር በተገናኘ የሚያስማማን በዘላቂነት ከነሱ ጋር የተገናኘን አይደለንም። በቅርቡ በክቡር ሚኒስትሩ የተመሩ አዳማ አባገዳ አዳራሽ ላይ አንድ ትልቅ መድረክ ተዘጋጅቷል። ግን በቂ አይደለም፣ ያልተቋረጠ እንደውም እዛ ላይ የተለያዩ በጥሩ ሁኔታ የሚሰሩ ተቋማት ምንድን ያሉት ስማችን የያዘ መንጃ ፍቃድ ይውጣ፣ ከየት ማሰልጠኛ ሰልጥኖ ወጣ የሚለው ይውጣ። ከዛ በኋላ ማሰልጠኛ እርምጃ መወሰድ ካለበትም ያኔ በትኩረት እንሰራለን የሚል ነገር ነው የተነሳውና በተለይ ሳሚም ትኩረት ካንተ የምንፈልገው የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ታዋቂ ሰዎች ነገሮችን ለመቀየር ኃይል አላቸው ብለን እናምናለን። ዓለምም እየሰራበት ነውና በዚህ ረገድ ምን ትላለህ? ያው አብዛኛውን ነገር ቴዲ ጠቅሶታል። ዋንኛው ምንድን ነው? ኃላፊነትን መጋራት ነው። ምንም ያንተ ብቻ ብሎ የሚባል ነገር የለም። ብዙ ጊዜ ችግር እየፈጠረብን ያለው ነገር ምንድን ነው? እጅ እንጠቋቆማለን። ያንተ ነው የምንለው የኛ የሚል ነገርን ማምጣት መቻል አለብን። የኛ የምንለው ነገር ሲኖር ነው አደጋውን መቀነስ የምንችለው። አለበለዚያ ግን የምንጠቋቆም ከሆነ መቼም ልንቀንሰው አንችልም። ቅድም አብዛኞቹን ጠቅሷቸዋል። ነገር ግን ማንሳት የምፈልገው ምንድን ነው ከሃይማኖት አባቶችና ከአገር ሽማግሌዎች አንጻር ከዚህ በፊት በነበረን አንድ ትልቅ መድረክ ላይም አዳማ ላይ የአገር ሽማግሌዎች እኔ ስለ መንገድ ትራፊክ ደህንነት አንድን ሰው እንደዚህ አታድርግ ራስን ጠብቅ ከምለው ይልቅ አንድ የሃይማኖት አባት አይ ራስህን ከትራፊክ አደጋ በዚህ አይነት ጠብቅ ቢለው የሚወስደው አንደርስታንዲንግ እኩል ሊሆን አይችልም። ስለዚህ እዚህ ላይ የሃይማኖት አባቶች የልጆቻቸውን ህይወት መታደግ መቻል አለባቸው ብዬ አስባለሁ። ምክንያቱም ልጆች ነን እኛ፣ ለነሱ ልጆቻቸው ነን። ልጆቻቸው እስከሆንን ድረስ ደግሞ ወላጅ ደግሞ ልጆቹ እንዲጎዳበት አይፈልግም። ለዚህ ደግሞ ማስተማር አለበት። በእስልምናውም በለው በክርስትናውም በለው ዋቴቨር የተከታዩ የሃይማኖት አባቱን ማከብርበት ምንም ምክንያት የለም። ስለዚህ የሃይማኖት አባቶች የአገር ሽማግሌዎች በዚህ ላይ አንድ መልእክት ማስተላለፍ አለባቸው። መቼም ሰንበትን መሰረት አድርጎ ቤተክርስቲያን ማሄድ የለም፣ ኦር ቸርች ማሄድ የለም፣ ኦር ደግሞ ጁማ ሊሰግድ አርብ ሌላው ጊዜ ጸሎት ሊያደርግ ማሄድ አንድ ሙስሊም ወንድም ኦር እህት የለም አይደለ? እዛ ላይ የሃይማኖት አባቱ አንድ መልእክት እንኳን ማስተላለፍ ቢቻል በመንገድ ትራፊክ ደህንነት ዙሪያ ምዕመናን ራሳቸው እንዲጠብቁ ማድረግ እንዲቻል ቢደረግ በእርግጠኝነት ነው ምልህ ሰው የመስማት እንትኑ ከፍተኛ ይሆናል ብዬ አስባለሁ። ሌላው ቅድም ጠቅሳችሁታል በደንብ በተለይ ሚዲያዎች በመንገድ ትራፊክ ደህንነት ዙሪያ ከፍተኛ የሆነ ድርሻ አላቸው ብዬ አስባለሁ። ምክንያቱም እነሱ ያልተሰሙ ማንም ሊሰማ ስለማይችል ማለት ነው። ግን አንዳንድ ጊዜ የምታዘባቸው ነገሮች አሉ። ኢቨን ቲክቶክ ላይ እኮ ሰውን ከመንገድ ትራፊክ አደጋ ሊታደግ የሚችል መልእክት ሰንበዲ እንኳን ቢያስተላልፍ ቪውን ብታየው በጣም ትንሽ ነው። ግን አንድ ኢንተርቴን የሚያደርግ ነገር ዝም ብሎ በጣም ኢንሰከንድ የሆነች ነገር ግን ተለቃ ብታይ በሚሊየን ቪው ቁጭ ብሎ ታየዋለ። ነገር ግን እዚህ ጋር ስናየው ህይወትን የሚታደግ ነገር ላይ ግን ብዙ ጊዜ ጆሮአችንን
ዘንበል ሊያደርገን ይመስለኛል። ስለዚህ ብዙ ጊዜም ቅድም መጥቀስ ሞክሬያለሁ፣ ወጣቱ ነውና እንትን እያለ ያለው እየተጎዳ ያለው ማህበራዊ ሚዲያውንም እየተጠቀመ ያለው ወጣቱ ነውና ጆሮ መስጠት ቢቻል ቢያንስ መስማት ብንችል ማዳመጥ ብንችል፣ መስማት ምንም ላይሆን ይችላል፣ ግን ማዳመጥ መቻል አለብን ብዬ አስባለሁ። ወደ ውስጣችን ሪሄርስ ማድረግ መቻል አለብን። ማዳምጠን ብቻ ሳይሆን ወደ ተግባርን መቀየር መቻል አለብን የሚል ሀሳብ ነው ያለው። እናመሰግናለን። በእኔ በኩል ያለኝ ጨርሻለሁ። ቴዲ የምትለው? እኔም በኩል ጨርሻለሁ። መልካም ሳሚ፣ እንግዲህ በሌላም ጊዜ እናገኛለን። ጥሩ ቆይታ ነው የነበረን። መጨረሻ ላይ እንደ መልእክት አንድ ነገር በለን። በተለይ የፖለቲካ አመራሩ ትኩረት ይሻል። ልክ ሀገራዊ ጉዳዮችን ይዞ አጀንዳ ይዞ እንደሚወያየው እቅድ ይዞ እንደሚሰራ ሁላ ይህም የመንገድ ደህንነት አንዱ አካል አድርጎ እንዲሰራ የምትለን ካለ በሱ መልእክት እንጨርስ። ኦኬ፣ እንግዲህ ያው ቅድም ብየዋለው ሼርድ ሪስፖንሲቢሊቲ ነው ብለናል። ሁሉም ኃላፊነት መውሰድ አለበት። በተለይ ደግሞ አሁን ቆንጆ ነገሮች እየታዩ ይመስለኛል። የፖለቲካል አመራሩ ለመንገድ ደህንነት የሚሰጠው ትኩረት ትንሽ ጨመር እያለ በፊት ከነበረው እየጨመረ እየመጣ ነው። አጀንዳ እያደረገው ነው ያለው። በተለያዩ መድረኮች ለማህበረሰቡ አዌርነስ የመፍጠር በራቸውንም ክፍት አድርገው የመጠበቅ የማገዝ ሁኔታዎች አሉ። እነዚህ ነገሮች መቀጠል አለባቸው። ለውጥም ማምጣት ይችላሉ ብዬ አስባለሁ። ሌላው በዚህ አጋጣሚ ማመስገን የምፈልገው ምንድነው፣ አሽከርካሪዎችን በጣም ክብር ልንሰጣቸው ይገባል። ሊመሰገኑ የሚገቡ ናቸው። የአገርን ኢኮኖሚ የተሸከሙ ናቸው። ስለዚህ ማህበረሰቡ ማክበር አለበት። ሙያቸው ሊከበርላቸው ይገባል። እነሱም ደግሞ ሙያቸውን ማክበር መቻል አለባቸው። አዎ ኃላፊነት አለብኝ፣ የብዙ ሰው ኃላፊነት ጫንቃዬ ላይ አለ የሚለውን ነገር ወደ ውስጣቸው ማምጣት አለበት። ማህበረሰቡም ደግሞ ተገልጋይ ነውና አገልጋዩን ማክበር መቻል አለበት። ባንክ ቤት ሄዶ ብር እስኪሰጠው እንትን እስከሚል እንደሚል ሁሉ እንደሚያከብር ሁሉ ወይም ደግሞ አገልግሎቱን እንደሚጠቀም ሁሉ እዛም ጋር ሲወጣ ደግሞ እንትን ማለት አለበት ማለት ነው፣ ማክበር አለበት። ሌላው ትዕግስት ያስፈልጋል። ሁላችንም ጋር በህይወታችን ውስጥ ከፍተኛ የሆነ አስተዋጽኦ የሚያደርገው ትዕግስት ማድረግ ነው። ኢንሰከንድ ትዕግስት ማናደርጋን ነገር ዋጋ ስታስከፍለን ይታያል። እና ቀናችንን ሁላችንም ብንሆን፣ በተለይ አሽከርካሪዎች ቀናቸውን በማያበላሽ መንገድ ቀናቸውን ቢጀምሩ። ቀን ተበላሸ ማለት ቀኑን ሙሉ ተበላሽቶ ነው የሚውለው። ስለዚህ ቀናችንን በበጎ ነገር መጀመር ብንችል፣ ነገሮችን ሰምተን ማለፍ ብንችል ለተወሰነ ደቂቃ። ምክንያቱም አንድ በተለይ ህዝብ ትራንስፖርት ላይ ብናየው አንድ አሽከርካሪ አንድ ተሳፋሪን የሚያገኘው እኮ ለተወሰነች ደቂቃ ሊሆን ይችላል፣ ኦር ለተወሰነ ሰዓት ሊሆን ይችላል። ከዛ በኋላ እኮ ላይተያዩም ይችላሉ፣ ቀድሞ ደግሞ ላይተያዩ ይችላሉ። ስለዚህ ደግሞ ለማይታዩ ሰዎች የማይሆን ነገር ውስጥ ተገብቶ ባልሆነ ጭቅጭቅ ውስጥ ወደ አደጋም ከመጋበዝ መቆጠብ አለብን። ትዕግስት ምንጊዜም አሪፍ ነው። ዋጋ እንዳንከፍል ጸጸት እንዳይኖርብን ያደርጋል የሚል ሐሳብ ነው ያለኝ። ስለነበረን ቆይታ ከልብ አመሰግናለሁ። እኛም እናመሰግናለን። ሁሌ እንደምንለው ከመንገድ ትራፊክ አደጋ የተጠበቀ ጊዜ ይኑረን። ክብር ለአሽከርካሪዎች እንስጥ። በዚህ ረገድ የሚደርሱ አደጋዎችን እንቀንስ። ሳምንት ምንም አይነት አደጋ ሳይደርስ እንገናኝ እያለን ቲዮስ መልቲሚዲያን ከወደዳችሁ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቹን ስጡን። ሳምንት በሌላ መሰናዶ እንጠብቃችኋለን። ሰላም።